Are you welcome? No, I know it's fine. लाइव मौन साला ऊपर कितने में बता አሪፍ ህዝብ ልማት ማህበር ስራ አስኪያጅ እንዲሁ በጋራ በመሆን አሁን ገብተዋል። በአቶ ሙህዲን አማካኝነት የሚመራው ልዑክ በሰላም እዚህ ደርሷል። እንግዶች እንዲህ አምረው ተውበው መጥተዋል። የተወደዳችሁ አሁን የምንገኘው በደቡብ አፍሪካ ጆሃንስበርግ ኦሪታምቦ ኢንተርናሽናል ስቴዲየም ነው። እዚህ ደግሞ እንግዶቻችን በሰላም መጥተዋል። እንግዶቻችንን የሀላባ ኮሚኒቲዎች የተለያዩ ኮሚኒቲዎች በጋራ በመሆን እንኳን ደህና መጣችሁ በማለት አቀባበል እያደረጉላቸው ይገኛል። የተወደዳችሁ እንግዲህ የሀላባ ዞን ዋና አስተዳዳሪ አቶ ሙህዲን ሁሴን፣ የሀላባ ቆንጆ ከተማ ከንቲባ አቶ ገመዳ መሐመድ፣ የሀላባ ህዝብ ልማት ማህበር ስራ አስኪያጅ አቶ አምሩላ ጠለሃ በጋራ በመሆን እዚህ ኤርፖርት በሰላም ደርሰዋል። አቀባበል እየተደረገላቸው ይገኛል። ጋሻ መቶ ናቸው። ሰላም ሰላም ሙህዲን ይባላል። ሰላም እንዴት ናችሁ? ሙህዲን ይባላል። ሰላም እንዴት ናችሁ? ሰላም ካሳታችሁ ሰላም ሰላም አለይኩም ሰላም እንዴት ነው? ሰላም እንዴት ነው? ሰላም ሰላም ገሬት ሰላም ከድ ገሬት ሰላም ሰላም ሙህዲን ይባላል። አብደልአዚዝ ሰላም ሰላም በርገነ ደጎ በቨርቹዋል ያየሁትን አውቄያለሁ። እሺ ቴንክ ዩ ችግሮ ሰላም ያናፈን ገሬት ቨርቹዋል ያመን እንግዲህ የተወደዳችሁ እንግዶቻችን ኮሚኒቲዎች ሰላም እየተባባሉ በማየትላቸው ነው የሚገኙት። ለሀላባ ኢንተርናሽናል ስቴዲየም ገቢ አሰባሰብ ለማድረግ ወደ ደቡብ አፍሪካ ያቀናው በአቶ ሙህዲን ሁሴን በሀላባ ዞን ዋና አስተዳዳሪ የተመራው ልዑክ በሰላም እዚህ ደቡብ አፍሪካ ጆሃንስበርግ ኦሪታምቦ ኢንተርናሽናል ኤርፖርት ደርሷል። ኮሚኒቲው የአበባ ስጦታና ሰላምታ እየተደረገላቸው ነው የሚገኘው። የተወደዳችሁ እንግዶቻችን በሰላም ደርሰዋል። እዚህ ያለው ድባብ እጅግ የሚያምር ነው። በዚህ መልኩ እኛም በቀጥታ ወደ እናንተ ስርጭቱን እያስተላለፍን ነው የሚገኘው። እጅግ በጣም የሚያምር ጥሩ የሆነ አቀባበል ነው እየተመለከትን የምንገኘው። በቃ
እንግዲህ የተወደዳችሁ እዚህ ደቡብ አፍሪካ ጆሃንስበርግ ኦሪ ታምቦ ኢንተርናሽናል አየር ማረፊያ የሀላባ ኢንተርናሽናል ስቴዲየም ግንባታ ገቢ ማሰባሰቢያ መርሃ ግብር ምክንያት በማድረግ በሀላባ ዞን ዋና አስተዳዳሪ አቶ ሙሁዲን ሁሴን የሚመራው ልዑክ በሰላም ገብቶ እዚህ ባሉ ኮሚኒቲዎች ደማቅ አቀባበል እየተደረገለት ነው የሚገኘው። እዚህ ያለ የእንኳን ደህና መጣችሁና የአበባ ስጦታ የማበርከት ስነ ስርዓቱ አሁን በዚህ መልኩ እየተካሄደ ነው የሚገኘው። ከዚህ በቀጥታ ወደ ሆቴል የሚያመሩ ነው የሚሆነው። አሁንም እስከ መጨረሻው የሚኖረው ሁነት የምናስቃኛችሁ ይሆናል። አሁንም አብሮነታችሁ አይለን፣ አብራችሁ ነው። እሺ ምናልባት እዚህ አየር ማረፊያ ሲመጣ ቅድም እናንተ ልትመጡ ስትሉ እዚህ ያለውን ኮሚኒቲ የተወሰነ ስሜቱን እያጋራን ነበርና እዚህ ስትመጡ አቀባበሉ ምን ይመስላል፣ እንዴት አገኛችሁት የሚለውን የተወሰነች ነገር የደከማችሁበት ድካም ላይ እንደሆናችሁ ይገባኛል። ቢሆንም ግን የዞኑን ዋና አስተዳዳሪ አቶ ሙሁዲን ሁሴንን የተሰማቸውን ፊሊንግ አጠር አድርገን እንወስዳለን። አመሰግናለሁ። የስንመጣ ስንወርድ አንድ ሁለት ሰው የሚጠብቅ ነበር የመሰለ እንዳለ ኮሚኒቲው ተሰብስቦ ነው የጠበቀን። ማዕከላዊ ኢትዮጵያ በሙሉ ተሰብስቦ ነው የጠበቀን ማለት ይቻላል። ማዕከላዊ ኢትዮጵያ ውስጥ ያሉ ደግሞ አብዛኛው ያሉ ብሔረሰቦች ሁሉም አሉ ማለት ይቻላል። በብዛት ደግሞ ሀላባ፣ ከምባታ፣ ሀዲያዎች በጋራ ነው የጠበቁት። በጣም ደስ ብሎናል። እንደዚህ አልመሰለንም። አብዛኛዎቹን እኔ በአካል አላቃቸውም፣ ቨርቹዋሊ ነበር ማቃቸውና እዚህ ስናያቸው በጣም ደስ ብሎናል። ደስ የሚል አቀባበል ነው የነበረው። በጣም ደስ ይላል። ቀጣይም እንደዚህ ያምራል ብዬ እጠብቃለሁ። እናመሰግናለን እጅግ አድርገን። የሀላባ ዞን ዋና አስተዳዳሪ አቶ ሙሁዲን ሁሴን ያው ድካም ቢኖርም እዚህ ያለውን ፊሊንግ ግን ፊታቸውን ፈካ አድርገው ድካሙን ረስተውት ነው የስሜታቸውን ያጋሩን። እኛም እጅግ አድርገን እናመሰግናለን። እንደው እንግዶቹን ቅድም ከመግባታቸው በፊት የኢትዮጵያ ኤምባሲ ፕሪቶሪያ የሚገኘው የዲያስፖራ ዘርፍ ኃላፊ አቶ ጌታቸውን ኢንተርቪው አድርግ ነበር። አቶ ጌታቸው እንግዶቹ ከመጡ በኋላ ያለው ስሜት ምን ይመስላል የሚለውን የተወሰነች ነገር ይበሉ። እሺ ቅድም ያው መልእክት አስተላልፍ ያለው እንግዶች እንኳን ደህና መጣችሁ። ያው ከኢትዮጵያ ኤምባሲ ነን። ጌታቸው እባላለሁ። በስልክ ስናወራ ነበር ይህን ፕሮግራም ስናስተካክል። እንኳን ደህና መጣችሁ፣ እንኳን ሰላም መጣችሁ። እቺ ደቡብ አፍሪካ እንግዲህ በተለይ ለደቡቡ ኢትዮጵያ ክፍል እንደ ሁለተኛ ቤታችን ነው የምናየው፣ ሁሉም የሚያየው። ስለዚህ ዌልካም ቱ ሆም ማለት ይቻላል። እንግዲህ እንደ ኤምባሲ እንኳን በሰላም መጣችሁ። ጥሩ ፕሮግራሞች ተዘጋጅተዋል። ኤምባሲው እንደ ሁሉ ጊዜም እንደ ሁሉ ጊዜም በአገር ልማት ላይ ይቀጥሉ። አቶ ጌታቸው ችግር የለውም። እንግዲህ የተወደዳችሁ እንግዶቹን አግኝተው ኢንተርቪው እንትን ማለት አላስቻላቸውም። በጣም የተነፋፈቀ ሰው ነውና መሀል ላይ ሰዎች ገብተው ያው አንዱ የፕሮግራሙ የመርሃ ግብሩ አንድ አካል ነውና እንደምንም አንወስደውም፣ እንደስተት አንወስደውም። እንግዲህ የተነፋፈቀ ሰው መሪውን ሲያገኝ ደስ ስለሚለው ስሜቱን የሚገልጽበት መንገድ ነው። እንግዲህ አቶ ጌታቸው ካቆሙበት ይቀጥሉልናል። እንግዲህ አይተሃል፣ ሰው እንደገለጽከውም ሰው በፍቅር ነው የጠበቃችሁ፣ ናፍቋቸዋል። እንኳን ደህና መጣችሁ። ኤምባሲው እንደ ሁሉ ጊዜም እንደሚያደርገው ከዚህ ካለው ማህበረሰብ ጋር ሆኖ በዜጎች ጉዳይ፣ በሀገር ልማት ጉዳይ አስፈላጊውን ድጋፍ ያደርጋል። እንግዶችም በቆይታቸው አስፈላጊውን ሁሉ ድጋፍ በማድረግ የመጡበትን እቅድ አሳክተው እንዲመለሱ ሁሉም ድጋፍ እንደሚያደርግ በዚያ አረጋግጣለሁ። በድጋሚ እንኳን ደህና መጣችሁ ማለት ነው። እንኳን ደህና ቆያችሁን። እኛም እጅግ አድርገን እናመሰግናለን። የተወደዳችሁ እንግዲህ አሁን ወደ ተዘጋጀላቸው የማረፊያ ስፍራ የሚያመሩ ነው የሚሆነው። ቀጣይ የሚኖሩ ሁነቶችን እኛም በስፍራው በመሆን በቀጥታ የምናደርስላችሁ ነው የሚሆነው። ዛሬ የተገኘነው ደቡብ አፍሪካ ጆሃንስበርግ ኦሪ ታምቦ ኢንተርናሽናል አየር ማረፊያ ነው። እዚህም የተገኘንበት ምክንያት የሀላባ ኢንተርናሽናል ስቴዲየም ግንባታ ገቢ ማሰባሰቢያ መርሃ ግብርን ለመታደም የሀላባ ዞን ዋና አስተዳዳሪ የሚመሩት ልዑክ በሰላም እዚህ አየር ማረፊያ በሰላም ደርሷል። እንግዲህ ኮሚኒቲው ዘር፣ ሃይማኖት፣ ቀለም ሳይለይ በደማቅ ሁኔታ አቀባበል አድርጓል። ቀጣይ ላይ ደግሞ ሌላ መርሃ ግብሮች አሉ ጆሃንስበርግ ከጆሃንስበርግ ቀጥሎ ሌላ ስቴቶች ላይም የሚኖሩ ኬፕ ታውንን ጨምሮ ትልቅ ዝግጅቶች እንዳሉ የኤምባሲው ተወካያችንም ጭምር አቶ ጌታቸው እንደነገሩን ነውና ስለዚህ አሁን ወደ ማረፊያቸው እንግዶች ያመራሉ። እስካሁን የነበረው ሁነት ይህንን ይመስላል። ስለ አብሮነታችሁ ከልብ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።
ማነው በሄድ ይሻላል እንግዳ ስለሆነ ካንታቸው በጣም ጥሩ ነበር። መጨረሻ ላይ ዝም ብሎ ቼክ ለማድረግ እነሱ ከኔ ጋር የት አሉ በዚህ በኦርዲናሪ ዩኒቨርሲቲ ደብዳቤ ያሳዩ ፕሪንት አድርጌ ስለነበረ ስለዚህ የመጀመሪያ